በቀን በቂ እንቅልፍ ባለመተኛታችን ምክንያት ሊደርሱብን የሚችሉ የጤና ችግሮችን ምን ያህል ያውቃሉ? አንደኛ፣ አእምሯችን ተግባሩን በአግባቡ እንዳይወጣ ያደርጋል። ማለትም በየቀኑ ከ7 ሰዓት በታች መተኛት በአጭሩ ችግሮችን የመፍታት ክህሎታችንን፣ በጥልቀት የማሰብና ትኩረት የማድረግ ችሎታችንን በመቀነስ የአእምሯችንን ብቃት ደካማ ያደርገዋል። ሁለተኛ፣ በቀላሉ ነገሮችን መዘንጋት። ሶስተኛ፣ በትንሽ ነገር ብስጩ መሆን። አራተኛ፣ ድባቴ ወይም ዲፕሬሽን። አምስተኛ ደግሞ የተሳሳተና ማስተዋል የጎደለው ውሳኔዎችን እንድንወስንና ድምዳሜ ላይ እንድንደርስ ያደርጋል። ይህም የሚሆነው ስራ ላይ ያለው ብቃትና ለነገሮች ያለው ትኩረት ስለሚቀንስ ነው። ስድስተኛ፣ ሞገደኛ አሽከርካሪ እንዲሆኑ ያደርጋል። ሰባተኛ፣ ለልብ ህመም ያጋልጣል። እንዲሁም ለቆዳ መጎሳቆልና ያለ ዕድሜያችን ዕድሜ እንዲሰጠን ያደርጋል። ጥያቄና አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ።